ሃጫሉ ከመሞቱ በፊት የሰራው ዘፈን ሊለቀቅ ነው ተቀርቷል የተለያዩ ለዚህ ጊታር ጊታር የሚገባሉ እንደዛ ስንጨርስ ከሚመለከተው አካል ጋር በመዋላትና ከቤተሰቦቹ ጋር አድርገን ያው ዘፈኑን እናስረክባለን በቅርቡ ህይወቱን ያጣው ድምጻዊ ሃጫሉ ሁንዴሳ ከመሞቱ በፊት የሰራቸው ዘፈኖች በአልበም ደረጃ ሊወጡ መሆኑን ቤተሰቦቹና የሙዚቃ አቀናባሪዎች ገለጹ ቤተሰቦቹና የሙዚቃ አቀናባሪዎቹ እንደተናገሩት ሃጫሉ አልበም ጨርሶ ለህዝብ ጆሮ ለማድረስ እያኮበከበ ሳለ በድንገት ነው ህይወቱን ያጣው ብለዋል በተለይ የሙዚቃ አቀናባሪው ካሙዙ ካሳ ለተሰኞ ምሽት ላይ ሃጫሉ ከመሞቱ በፊት ሰኞ ጧት 1 ሰዓት አካባቢ ደውሎልኝ ነበር የደወለልኝም ዘፈኖቹን በሙሉ እንዴት እንደምሰራለትና በምን ዘዴ እንዳቀናብርለት እንደሚፈልግ ለኔ ለማሳወቅ ነው ሲል ለፋና ገልጿል በዛሬው መሰናዷችንም ስለ ሃጫሉ ሁንዴሳ አዲሱ አልበምና የቅርብ ወዳጅ የሆኑት አርቲስት ጃምቦ ጆቴ አርቲስት ነዋይ ደበበና አንጋፋው አርቲስት ክቡር ዶክተር አሊ ቢራ ምን እንዳሉ ወደ እናንተ እናደርሳለን በትላንትናው ዕለት ፋና ብሮድካስቲንግ ኮርፖሬት በዝነኛው የአፋን ኦሮሞ ዘፋኝ ሃጫሉ ሁንዴሳ የህይወት ታሪክ ላይ በሰራው ድንቅ ዶክመንተሪ ላይ እንደተመለከትነው ሃጫሉ ሁንዴሳ በነፍሰ ገዳዮች ህይወቱ ከማለፉ በፊት የሰራቸው ዘፈኖች ተሰባስበው በአልበም ደረጃ ተሰናድተው ለህዝብ እንደሚደርሱ የሙዚቃ አቀናባሪዎቹ ተናግረዋል ይህን መረጃ ይፋ ያደረገውም የኢትዮጵያውያን ሙዚቀኞችን ስራ በማቀናበር የሚታወቀው ወጣቱ የሙዚቃ አቀናባሪ ካሙዙ ካሳ ነው ካሙዙ እንደገለጸው የድምጻዊ ሃጫሉ ሁንዴሳ አልበም ወደ መጠናቀቁ እየሄደ ስለሆነ በቅርቡ ለቤተሰቦቹ አልበሙን ሰርተን በክብር እናስረክባለን ብሏል ዘፈኖቹንም የምሰራለት ሃጫሉ ከመሞቱ በፊት በስልክ ደውሎ ስራልኝ ባለኝ መሰረት ቃሉን ጠብቄ እሰራለሁ ብሏል የሃጫሉ አዲሱ የዘፈን አልበም ስያሜም ኤሰ ጅርታ ነው ተብሏል የሃጫሉ ታናሽ ወንድም ሲሳይ ሁንዴሳ በበኩሉ ሀገራችን ተረጋግታ ወደ ሰላም ስትመለስ የሃጫሉን ዘፈኖች በሙሉ ለህዝብ እናደርሳለን ሲል ገልጿል ሲሳይ ሁንዴሳ ከሃጫሉ ጋር ተያይዞ ሲጠየቅ ሃጫሉ ከትልቋ ልጁ ዋቢ ጋር ያለው ፍቅራዊ ቁርኝት የጠበቀ ነው እሷም ከአባቷ ጋር ያላት ጥብቅ ግንኙነት ከፍ ያለ በመሆኑ ልጅቷ ያደገች ስትመጣ ስለ አባቷ የምታቀርብልኝ ጥያቄ ለኔ ለወደፊቱ ፈተና ይሆንብኛል ብዬ ሰጋለው ለምታቀርብልኝ ጥያቄስ ምን ብዬ ልመልስላት እችላለሁ ሲል በከፍተኛ ሐዘን ስሜት ውስጥ ሆኖ ገልጿል ፋና በሰራው ዶክመንተሪ ላይ አርቲስት ነዋይ ደበበና አርቲስት ጃምቦ ጆቴም ከሃጫሉ ጋር ያላቸው ቅርብ ጓደኝነት ምን እንደሚመስልም ተዳሷል በተለይ ነዋይ ደበበ ሃጫሉ በአሜሪካ ስኖር እኔ ያለውበት ቦታ ያጠያየቀ ቤቴ ድረስ ይመጣ ነበር ብሏል ስለ ኢትዮጵያ ስለ ሀገር የምዘፍናቸውን ዘፈኖቼን እጅግ ከልብ ይወዳቸው ነበር ብሏል ሃጫሉ ይላል ነዋይ ሐሳቡን ሲቀጥል ወደ አሜሪካ ምድር ሲመጣ እኔን ቤቴ ድረስ እየመጣ ጓደኞቹን ጭምር ይዞ እየመጣ ይጠይቀኝ ነበር ለኔ ያለው ፍቅር ልዩ ነበር እኔም ለሱ ያለኝን ፍቅር ልገልጸው አልችልም በማለት እንባ የተናነቀው ለፋና ቴሌቪዥን ገልጿል ሃጫሉ ሁንዴሳ ነዋይን እጅግ ይወዳል ብለዋል የሃጫሉ ጓደኞችም ሃጫሉ የነዋይ ደበበን ሀገራዊ ዘፈኖችም ያቀነቅን ነበር ለምሳሌ የክብሬ መመኪያ ደስታና ህይወቴ ሌላ ምን ሀብታለኝ ሀገሬ ናት ሀብቴ የሚለውን ዘፈን ፋና በዶክመንተሪው ሃጫሉ አስመስሎ ሲዘፍነው አስደምጦናል የቅርብ ጓደኛ የሆነው ድምጻዊው ጃምቦ ጆቴ በበኩሉ ሃጫሉ ሁንዴሳ ከኔ ጋር በአውሮፓ በአሜሪካና በአረብ ሀገሮች ሁሉ እየተዘዋወርን የሙዚቃ ስራዎችን ሰርተናል ብሏል ጃምቦ ጆቴ ስለ ሃጫሉ የኢትዮጵያዊነት ስሜትና ለኢትዮጵያ ያለውን ፍቅር በሚመለከት ሲገልጽም ሃጫሉ ከኔ በላይ ኢትዮጵያዊነትን የሚያቀነቅን ግለሰብ ነው ብሏል ብዙ ኢትዮጵያውያን እኔን ጥሩ ኢትዮጵያዊ ነኝ ይሉኛል ሃጫሉን ቀረብ ብሎ ለተረዳው ግለሰብ ግን ከኔ በላይ ኢትዮጵያዊነትን የሚያቀነቅን ግለሰብ መሆኑን ይረዳል ብሏል በዘፈኖቹም ኦሮሞ በኢትዮጵያ ምድር ላይ ለሀገሩ ክብር መስዋዕት በመሆን ደሙን ያፈሰሰ አጥንቱን የከሰከሰ የኢትዮጵያን ዳር ድንበር ያስጠበቀ ነው በማለት በዘፈን የገለጸ ግለሰብ ነው ብሏል ሃጫሉ የሚወደው ምንድነው ብትሉኝ ኢትዮጵያዊነትን የሚሰብክ ግለሰብን እጅግ ይወዳል ነው መልሱ ብሏል ሊሰመርበት የሚገባው ግን ይላል ጃምቦ ጆቴ ሃጫሉ የኦሮሞን ባህልና ቋንቋ እንዲሁም እሴት የምትውጥ ኢትዮጵያን አይወድም በተቃራኒው ደግሞ ኢትዮጵያዊነትን የሚክድ የኦሮሞ ተወላጅንም አምርሮ ይጠላል ብሏል ሃጫሉ ምንም እንኳን መታሰሩ አግባብ ባይሆንም ለሙዚቃ ሙሉ ጊዜ እንዲሰጥ በወጣትነቱ እስር ቤት መግባቱ ጠቅሞታል ብሏል ድምጻዊ ጃምቦ ጆቴ የሃጫሉ ጓደኛ ጃምቦ ስለ ሃጫሉ የሙዚቃ ክህሎት ሲናገርም ሃጫሉ ጊታር ይጫወታል ድራም መምታት ይችላል ክራር መጫወት ይችላል ኪቦርድ ወይም ፒያኖ መጫወት ይችላል የዘፈን የግጥም ደራሲ ነው በማለት በሙዚቃ ላይ ሙሉ የሆነ ችሎታ አለው ብሏል ሃጫሉ ከኦሮምኛ ሙዚቃ ቀንቃኞች ውስጥ እጅግ የሚወደውና ከልጅነቱ ጀምሮ ዘፈኑን ያቀነቅን የነበረው ያንጋፋውን ድምጻዊ አሊ ቢራን ዘፈን ነው ክቡር ዶክተር አሊ ቢራ ስለ ሃጫሉ ሞት ለቢቢሲ ምን ብለው ነበር የሚለውን
ከቢቢሲ አማርኛና አፋን ኦሮሞ ያገኘነውን መረጃ ወደ እናንተ እናድርስና ዝግጅታችንን እንቋጫለን። ድምፃዊ አሊ ቢራ ስለ ሃጫሉ ሁንዴሳ ምን ይላል? የቢቢሲ ዘገባ። ሙዚቃን ለትግል በመጠቀምና ለትግል በማነሳሳት ረገድ ሃጫሉ ሁንዴሳንና አሊ ቢራን የሚያመሳስላቸው ነገር አለ። በኦሮምኛ ሙዚቃ አዋቂዎችም ዘንድ ድምፃዊ ሃጫሉ የዚህ ዘመን አሊ ቢራ ነው፣ ለሚቀጥሉት 10 ዓመታት ከአሊ ቢራ ተቀብሎ ወደሚቀጥለው ትውልድ የሚያስተላልፍ ነው ሲሉ ይገልጹታል። እነዚህ ሁለቱ ድምፃውያን ይተዋወቁ ነበር? አሊ ቢራስ አርቲስት ሃጫሉን እንዴት ይገልጸዋል? ለኔ ሃጫሉ የጀግኖች ጀግና ነው፣ የምንኮራበት ነው በማለት አሊ ይናገራል። መጀመሪያ እነዚህ ሁለት ሰዎች አሊ ቢራና ሃጫሉ የተዋወቁት በአካል አልነበረም። ኢትዮጵያ ከመምጣቴ በፊት የዛሬ 15 ዓመት አካባቢ የሙዚቃ ቪዲዮ ላይ ነው ያየሁት ይላል አሊ ቢራ። የሙዚቃ ቪዲዮውም ላይ አሊ እንዳለው ያኔ ሃጫሉ ገና አፍላ ወጣት ነበር። ነገር ግን ይላል አሊ ሙዚቃዎቹና የሙዚቃ ቪዲዮዎቹ ስለ ባህል፣ ስለ ማንነት፣ ስለ ቋንቋ ቀልብ በሚገዛ መልኩ ይሰራ ስለነበር አድናቆትም እንዳደረበት ለቢቢሲ ገልጿል። በጣም የሚያድግ ትልቅ የኪነ ጥበብ ባለሙያ የታየኝ ገና ያኔ ነበር ይላል አሊ ቢራ። በወቅቱ አሊ ወደ ኢትዮጵያ የሚመላለስበት ጊዜ ሲሆን ጠቅልሎም ወደ ኢትዮጵያ ከተመለሰ በኋላ ድምፃዊ ሃጫሉ በሙዚቃ ስሙ ገኖ ከኦሮምኛ ተናጋሪ ውጭ ያሉ ሌሎች ኢትዮጵያውያን የሙዚቃ አድናቂዎች ዘንድ ተወዳጅነት አትርፎ ነበር። ከዚያም አሊና ሃጫሉ በአካልም ተዋውቀው በደንብ መቀራረብ መጀመራቸውን ይናገራል። እርሱም የምገልጸው እንደ ሙዚቀኛ ሳይሆን እንደ ጀግና ነው የሚለው አሊ የሃጫሉ ሁንዴሳን ጥንካሬ፣ አቋም፣ በዘፈኖቹ የሚያስተላልፋቸው መልእክቶች ከኦሮሞ ሕዝብ ተሻግሮ የተጨቆኑ ሰዎች ባሉበት ሁሉ ሊደመጥ የሚችል መልእክት እንዳለውም ይናገራል። የሚዘፍንበት ቋንቋ ነው እንጂ ኦሮምኛ የዘፈኑ መልእክቶች ዓለም ላይ ላለ ለተጨቆነ ሕዝብ ሁሉ የሚሆን ነው ይላል አሊ። ለዚህ ነው የኛ ጀግና ብቻ ሳይሆን የዓለም ሕዝብ ጀግና ነው ብዬ የማየው ሲል ሐሳቡን አጽንኦት ይሰጠዋል። ነፍሳችን አንድ ናት። እኔ አቋሜ እንደ ሃጫሉ ነው የሚለው ድምፃዊ አሊ ቢራ ለሕዝብ ያለኝ ተቆርቋሪነት እንደ ሃጫሉ ነው በማለት ሁለቱ በሐሳብ አንድ መሆናቸውን ያስረዳል። እርሱንም እዚያ መስመር ላይ ያየሁት እኛ የኔና የእርሱ ነፍስ አንድ ናት፣ ሐሳባችንም አንድ ነው። እርሱም በዘፈኖቹ ውስጥ ስሜን አንስቷል። ይሄ ማለት የአሊ ቢራ መስመር ላይ ነው ያለሁት፣ እርሱ ያለውን ነው እኔም የምለው እንዳል አድርጌ ነው የምረዳው። በዚህ ምክንያት ሞቱ እጅግ በጣም እንደጎዳው ገልጾ እርሱ ብቻ ሳይሆን አሜሪካውያን፣ ጃፓናውያን፣ ኡጋንዳውያን የድምፃዊ ሃጫሉ ስራዎችን ተተርጉመው ቢሰሙ ሐዘኑም የነርሱ ጭምር ይሆን እንደነበር ይገልጻል። ከእጃችን ላይ ነጠቁን፣ በአካል እንጂ የነጠቁን ነፍሱ ከኛ ጋር አለች በማለት ሁሌም በህዝቡ ልብና መንፈስ እንዲሁም ታሪክ ውስጥ አብሮ እንደሚኖር ይገልጻል። የሃጫሉን ሞት እንዴት ነው የሰማው? ድምፃዊ አሊ የሃጫሉን ሞት ሌሊት ተደውሎ እንደተነገረው ያስታውሳል። መናገር ነበር ያቃተኝ፣ ደነገጥኩ። ህልም ነው እንጂ ይህ እውነት አይሆንም እያልኩ ነበር። ሲቆይ ግን እውነት ሆነ። ቀናት በተቆጠሩ ቁጥር ሐዘኑ እየበረታ እንደመጣ በመግለጽም በወቅቱ መናገር እንዳልቻለ እጅግ በጣም እንደተጎዳ ለቢቢሲ ገልጿል። ያበረታታኝ ነገር የሃጫሉ አይነቶች ብዙ ሚሊዮኖች ይመጣሉ፣ በዚህም በሚቀጥለውም ትውልድ ይነሳሉ ብለን እናስባለን። ይህ ያበረታታኛል ብሎ ከስራዎች ውስጥ የትኛዎቹን ነው የምትወደው ተብሎ በቢቢሲ የተጠየቀው አሊ ለመመለስ ተቸግሮ ነበር። ይህኛው ከዛኛው ይበልጣል ብዬ መምረጥ ይቸግረኛል። ሃጫሉ 10 ዘፈን ቢዘፍን 3ኛው ጥሩ ነው፣ 10ኛው እንዲህ ነው ማለት ይቸግረኛል። ሁሉም እኩል ዋጋ ነው ያላቸው ለኔ። የድምፃዊ ሃጫሉን የሙዚቃ ክህሎትን በማንሳት ግጥሞቹን ራሱ እንደሚጽፍ፣ ዜማ እንደሚሰራ፣ ሰው እንኳን ጠርቶ የሰጠው ቢሆን የህዝቡንና የአድማጩን ስሜት በሚኮረኩር መንገድ የማቅረብ ችሎታ ያለው ትልቅ ተሰጥኦ የነበረው ድምፃዊ እንደነበር ይመሰክራል። ሃጫሉን በቃላት ለመግለጽ የተቸገረው አሊ በህይወት ያየሁት ይህ ልጅ የፈጣሪ መልእክተኛ እንደሆነ ነው ብሏል። ፈጣሪ ለእያንዳንዱ ህዝብ አንድ ሰው ያስነሳል የሚለው አርቲስት አሊ ቢራ ሃጫሉም በነ ማርቲን ሉተር ኪንግ፣ ማህተመ ጋንዲ፣ ኔልሰን ማንዴላ፣ ማልኮም ኤክስ ደረጃ እንደሚያየውም ለቢቢሲ አስረድቷል። የህዝቡን ብሶት ያለምንም ፍርሃት አፈሙዝ ፊት ለፊት ሆኖ ሲናገር የነበረ እንደሆነ ያብራራል። አስከትሎም እንዴት መታወስ እንዳለበት ለቢቢሲ ሲገልጽ እርሱ ስራዎቹን ሲሰራ ልታወስ ብሎ አለመስራቱን በመጥቀስ ነው። ነገር ግን በማለት መታወስ ደግሞ አለበት